ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በሩሲያ ሶስተኛ ዋና ከተማ ተደርጋ በምትወሰደው በተታሮች ሀገር በካዛን ከተማ ነው ያለሁት። ካዛን በጣም በርካታ ቱሪስቶች የሚጎበኟት ደስ የምትል ሀገር ነች። እዚህ ምን ምን እንዳለ ለማየት ነው የምንሞክረው። አሁን ያለሁት ምናልባት እዚህ አካባቢ ከጀርባዬ ይሄ አይ ቲንክ ይሄኛው እዚህ ጋር ወደ ውስጥ ገባ ብሎ ነው ሆቴሌ። ከሱ ወጣ ብዬ በቀጥታ እዚህ ጋር አንድ ትልቅ የሚጎበኝ መስጂድ አለና እሱን መስጂድ ለመጎብኘት ነው የመጣሁኝ ያለሁት። ሁላችንም እናየዋለን ብዬ ነው የማስበው። በቀጥታ ያው እዚህ ጋር ነው ያረፍኩት። ሆቴሌ እዚህ ጋር ነው። ይሄ የምታዩት ነገር አለ እዚህ ጋር። ውስጡ ምን እንደሆነ እስኪ አብረን እናያለን ምን እንዳለ። በጣም ጽድት ያለች ውብ የሆነች ሀገር ነች ካዛን። ኦልሞስት ከግማሽ ፐርሰንት በላይ ሙስሊም የሚኖርባት ሀገር ነች። ስለዚህ ውስጧን በደንብ ነው የምናየው። ትልቁ በአውሮፓ ትልቁ መስጂድ እዚህ ጋር እንዳለ እሱን እናያለን። እንደሚሉት ወይ የሚለውን ነገር እንዲሁ የምናይ ነው የሚሆነው። አየሩ በጣም ብርድ ነው። አየሩ ፈጠን ብዬ እሄዳለሁ። ብርድ ትጠላላችሁ? ብርድ ከባድ ነው። ያው እዚህ ጋር አይ ቲንክ እዚህ ጋር ነው በሩ። ይሄ ሰው ምንድን ነው? ይሄ ሰው ምንድን ነው? ይሄ ሰው በዚህ ጋር ነው የምንገባው። ይሄ እዚህ ጋር እንዲህ አይነት ነገር በጣም የበዛባቸው ሀገሮች ናቸው ኖርማሊ። ይሄ እንደዚህ ሚናራ የሚመስል ነገር ምናምን ዋው شوفوا هذا المسجد. شوفوا والله معمار جميل جدا. ይሄ መስጂድ ነው ለመጎብኘት የምንገባው። እስኪ እናየዋለን እንግዲህ ወደ ውስጥ እየገባን። ካዛን በነገራችሁ ላይ ሹፍ እንዴት እንደሚያምር ልጆች እየጎበኙ ነው መሰል። በጣም ደስ ይላል። በጣም ነው ደስ የሚለው። ካዛን እንግዲህ ተታሮችን በታሪክ እናውቃቸዋለን። ተታር ሞንጎሎች ተታር እየተባለ እዚህ የነ ኦርጦግሮል ፊልምም ላይ በሰፊው እዛ ላይ እንትን አላቸው ታሪክ አላቸው። እና የእነሱ ሀገር ነች ታታሪስታን። እነዚህ ታታሪስታን፣ ኩዝቤኪስታን፣ ምናምንስታን ይባሉ በዚሁ አካባቢ ያሉ እንትኖች ናቸው አካባቢዎች ናቸው። እና ታዲያ ካዛን በሩሲያ ውስጥ በጣም እንደ ሶስተኛ ዋና ከተማ ተደርጋ የምትወሰደው በጣም ጽድት ያለች ፍክት ያለች ሀገር ነች። እዚህ ሀገር እንዳልኳችሁ ጉግል ሳደርግ እንዳገኘሁት
ኦልሞስት ግማሹ ከግማሽ በላይ ሙስሊም እንደሚኖርባት ነው የሚታወቀው። እዚህ ሀገር ቋንቋ ተውት፣ ቋንቋ ያው በምንም መግባባት አትችሉም። እንግሊዝኛ የለ፣ አረበኛ የለ፣ አማርኛ የለ፣ ሶማሌኛ የለ፣ አፋረኛ የለ። በቃ ከለስ እንዲሁ በምልክት ነው ከተግባባቸው። ስለዚህ ወደዚህ ሀገር ስትመጡ እንደው ማድረግ የሚጠበቅባቸው የመጀመሪያው ነገር ቢያንስ ሀገሩን የሚያውቀው ሰው አንድ ጓደኛ ቢኖራችሁ ጥሩ ነው። ዋው መስጂድ ጋር ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። ይሄ ቁባው ይመስላል እዚህ ጋር። ሱብሃንአላህ ሱብሃንአላህ። በጣም ነው የሚያምረው፣ በጣም ነው የሚያምረው። ዋው ፀሐይ በነገራችሁ ላይ አሁን ከምሽቱ 1 ሰዓት ነው። አሁን ግን ፀሐይዋ ገና አልገባችም እዚህ ሀገር። ይሄንን በምቀርጽበት ወቅት እንደምታዩት ፀሐይ ገና አለች። ከምሽቱ 1 ሰዓት ከ20 አካባቢ ነው። ያ ሰላም ያ ሰላም ያ ሰላም ያ ሰላም። ሹፉ ሹፉ هذا ማሻአላህ በአውሮፓ ትልቁ መስጂድ፣ ትልቁና ውቡ በጣም የሚያምረው መስጂድ ይሄ ነው። በጣም ያምራል። ማሻአላህ ማሻአላህ። ይሄ ውስጡ ምን እንደሆነ አላውቅም። መድረሳ ነው፣ ጃሚዓ ነው፣ ምግብ ቤት ነው አላውቅም። እስካሁን ምግብ ምን በላህ ብላችሁ ብትጠይቁኝ ምን ልላችሁ እችላለሁ? ሹፉ ያ ሰላም ያ ሰላም ያ ሰላም ያ ሰላም። በጣም ነው የሚያምረው ሐቂቃ በጣም። እስኪ በፀሐይ መውጫ በኩል ሆነን ደግሞ እናየዋለን። ትልቁ በዩኔስኮ የተመዘገበ መስጂድ ነው በነገራችን ላይ። ትልቁ ሙስሐፍም እዚህ መትሐፍ ውስጥ አለ። በዓለም ትልቁ ሙስሐፍ መትሐፍ ውስጥ አለ ተብሎ ነው ኦልሬዲ አለ እዚህ ውስጥ። በጣም ውብ የሆነ አሰራር የተከተለ በአውሮፓ በጣም ውብ መስጂድ እንደሆነ ይነገርለታል። ያው እንደምታዩት شوفوا هذا المكان. يا سلام 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 يا سلام. ይህ በጣም ሰፊ ነው እና ሁሉም ኦልሞስት የቱሪስት መዳረሻ ነው። ይህ አካባቢው ምን እንዳለ ወደ ውስጥ እንግዲህ ማየት በጣም በሚገርም ሁኔታ አንድ እንኳን የእንግሊዝኛ ጽሑፍ አታዩም። አንዱ በጣም ትልቁ ድሮባክ ያየሁት በእንዲህ አይነት የቱሪስት መዳረሻዎች ቢያንስ በእንግሊዝኛ ወይ በሆነ ቋንቋ ብቻ ጎን ለጎን እንትን ቢኖረው ጥሩ ነበረ። እስኪ ለምሳሌ እዚህ ጋር ካገኘን እንየው። እንግሊዝኛ አለ እንደዚህ ውስጥ? አይ የለም። ይሄ የመሰረት ድንጋይ ይሁን ምናምን አላወቅኩም። ብቻ በምንም መልኩ ማወቅ ትንሽ ያስቸግራል። ምንድነው ያው ጎግል ማድረግ ነው የተሻለው ነገር። ጎግል ሲደረግ ቢኖር መረጃ ነው እንግዲህ ልትወስዱ የምትችሉት። ይሄ ነው ትልቁ መስጂድ ማለት ነው። በአውሮፓ ሆነው ግዙፉ መስጂድ ይሄ ነው። የተከበራችሁ ተመልካቾቻችን ስለ ካዛን የተለያዩ ቦታዎችን እንዲሁ እየሄደን የምንጎበኝ ነው የሚሆነው። ይሄ ለማንኛውም አውሮፓ ውስጥ አሉ ከሚባሉ በጣት ከሚቆጠሩ ትልልቅና ውብ ከሆኑ መስጂዶች መካከል አንዱ ነው። የታታሮች ሀገር ካዛን ላይ የምናደርገውን ጉብኝት እንቀጥላለን። በቀጣይ ቪዲዮ ስለምንገናኝ ምንድነው የሚባለው ረስቼዋለሁ እኮ ዩቲዩብ። ሰብስክራይብ አድርጉ፣ ኮሜንት አድርጉ። ከካዛን ከመውጣቴ በፊት እንዳሳያችሁ የምትፈልጉት ቦታ ካለ ደግሞ ጠቁሙኝ። ኢንሻአላሁ ተዓላ እናያለን። ዱምቱም ፊ ሪዓየቲላህ።